ሚመታ መቺ ተጫዋች ታዲያ ለምን አዶናይን አጣ? ለነገሩ የትኛው ዣንጥላ ይበቃል ለዚህ ጭንቅላት? የካፌ ዣንጥላ ካልዘረጋችሁ ሰላም ውድ የቪቲ ፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጓችኋል ብለን ያሰብናቸውን ቪዲዮዎች ከቲክታክ ላይ ልቅም አድርገን ይዘን መተናል። እንግዲህ አብረን ፈታ እንላለን ብዬ አስባለሁ። ቅድሚያ ግን ላይክ አርጉኝ ፈልጌው ነው። ያው እንግዲህ ቪዲዮውን ላይክ ስታደርጉ ብዙ ሰው ጋር እንዲዳረስ ስለሚረዳኝ ላይክ ማድረጋችሁን አትርሱ። አሁን ነው የላዘባችሁ። ቀጥታ ወደ ቪዲዮ ሌትስ ጎ Okay, let's go. ያበደ ነው። ከነ ድርብ ጥርስ ትላለች እንዴ? ሙሉን ክትክት አድርገው ዲጄ ሉና ይለያል። ዮ በስመ አብ ማን ከባድ ቫይብ ሊፈጠር ነው ማለት ነው። አስበዋል ማክሱን አድርጎ እንደዚህ አይነቱን እኮ ነው ባለፈው ዩቲዩብ መስራት አይችልም ምናምን ያሉት። ምክንያቱም ዩቲዩብ ወደ ጎን ነው የሚቀረጸው፣ እንደ ቲክቶክ ቀጥ ተደርጎ አይደለም። እንደዚህ ከሆነ ደግሞ አገጩ ከፍሬም ይወጣል። አረ ስማ ጀምሩ ነው ሳቁ ነው። ለነገሩ በዚህኛው ፍሬም ሙሉ ፊት መግባቱ አጀብ ነው። አንተ ከዲጄ ሉና አርግዛል እንዴ? ምን ሆነ? ምን ፈጠሩ ነው የምትለን? በቃ ልጁ ይችላል። ሁላችንም እኮ የተስማማንበት ነገር ነው። እኔን ከሱ ጋር ማገናኘቱ ምን አመጣው? እኔ ምን ማጠፋው? እኔ ምን በድር? አንተ ሹል ተራራ መፈልፈያ የመሰልክ ሰውዬ፣ በቅጡ ማስቲካ ማኘክ የማትችል አገጨ ደረትህን የሚወጋ ሰውዬ እንደው የቁመት አምላክ እኮ ነው። ትንሽ ከፍ አደረገህ እንጂ አጠራጠር ተደርገው እንደተሰሩት ሰዎች ብትሆን ኖሮ አገጨህን አፈር ይበላብና። እሺ ባለፈው ቪዲዮ ሰራችሁ አይደለ? ተውኩኝ አይቼ እኮ ነው ዝም ያልኩት። ለምን አልተናገረንም ነው? መድገሙ አስፈላጊ ነበር አሁን ሌላ ቪዲዮ መስራት? ባይዘባችን ላይ ወደ አንቺ እመለሳለሁ። ያው ቅቤ አንጣሪው እያለሽ ጎመን ቀንጣሿ ምች መታት ስለሆነ ነገሩ ለአሽቃባጮች ቅድሚያ እንሰጣለን። አሰራሩ እንደዛ ነው እንጂ እንመጣለን ለማለት ነው። ለማንኛውም ወደ ቤት ግቡ። ዝናብ እየመጣባችሁ ነው ወይ? ዣንጥላ ዘርጉና ወክ አድርጉ እንደ አፍላ ፍቅረኛሞች። ለነገሩ የትኛው ዣንጥላ ይበቃል ለዚህ ጭንቅላት? የካፌ ዣንጥላ ካልዘረጋችሁ አረ በስመ አብ ገደላችሁ እኮ ማን እንዴ? በቃ ያው ጨውይ ነው። ሌላ ነገር እንዳታስቡ እንዳታዞሩ። ጨውይ ነው። ወዳችኋለሁ። ይመቻችሁ። እንደልባችሁ ተጫወቱ። ዲጄ ሉና አንደኛ። አንተ ግን እረፍ። ድሮም ጥቁር ነገር ከዳቦ ስራ አይጠፋም። ውጣ ከዛ ስር መጀመሪያ ስራ። አረ ተው በስመ አብ ይመቻችሁ። አይ ግን አፍላ እድሜ ላይ ላለ ሰው ይሄን ያህል የመልስ ምት ያስፈልጋል ብዬ አላስብም። እውነት በጣም ወረድክባቸው ማለት አሁን ከዚህ በኋላ አስበዋል ቪዲዮ መስራት ሲያቆሙ 10 ልዩ የፎቶ ስታይሎችን ካሳያችሁኝ 1000 ብር እንካችሁ ልላችሁ ነው። ሶስት ህዝቡ ላይ ይጫወትበታል ይሄ በስማ እንዲያላ ያበደ ነው። አረ በስመ አብ ትልቁ ዳቦ ሊጥ ሆነ። አሁን ደግሞ ከሩጫ ደግሞ ሆነ እንውጣና ደገምሽ። ይሄ ቦክሰኞች ናቸው እንዲህ ምናምን ነገር የሚሉት። የዜግነት ክብር እንዲህ ቢያደርጉት ደግሞ አስበዋል ማለት እንዲህ አላለም። ዋጓን ያበደ ነው ማለት አንድ አይነት ነገር ነው ያሳየኝ። እንዲህ ነው ነበር። ቢጫዋ በምልክት ሲያስረዳ ይላል።
እዚህ ቆራቸው ለገበያ የሚውሉ እንስሳት አድሜ ከርከሮ ከመጣ ወደ እኔ ጠቁምሽ። ጀምር። ቃሉን ጥራው። ችግር ቃሉን መጥራት አትችልም፣ ግን ማውራት ትችላለህ። ቃሉን ሳትጠራው ማውራት ትችላለህ። አዎ፣ እነዚህ ቆዳ ለገበያ ለሚሆነው እንስሳቶች ማለት ናይስ እያየህ ስክሪኑ እያየህ አሁን ምንድን ነው? ይህ ሌላ ታሪክ ነው። እባብን ካለማ አስበዋል። ኔክስት ሌላ አንበባን እሺ በለው። የሚለበስ ሌዘር ነው። ቆዳ ሌዘር ጃኬት እሺ፣ እንደዚህ ከብትን ይዞ ጅብ አይደለም። ቶሎ ጥሽ። ሌላ ጫካ ውስጥ አይ ቁም ነገር አልቻልኩም። ይላ አገንዳለች እኮ ቀጥል። እሺ፣ ውሃ ውስጥ ያለው አሳ ሌላ ጥሪ ማሪ ሌላ ጥሪ ሌላ ፈይ በተሰቃየኩ ጀለስ ራሱ ማለት ነው። እሱን ለማስረዳት ራሱ ሌላ ጣጣ ማለት ነው። ሶል ምን ነድፈው እንዳን እንትን ምን ነድፈው ዘንዶ ይናደፋል። ይውጣል እንጂ አይደለም ትበለው እባብ አሁን አርሰናል ማለት ነው በቀጣይ ዓመት የፕሪሚየር ሊግም የቻምፒዮንስ ሊግም ዋንጫ እንዲያሳካ ማለት ነው ለአርሰናል የሚያስፈልገው መቺ ተጫዋች፣ በቃ ሚመታ መቺ ተጫዋች። ታዲያ ለምን አዶናይ ናጣ? አረ እስማ ይሄ አዶናይ ፈረደበት። በቃ ከባድ ነው ማለት እሱ በደንብ ይመታላችኋል። አዶናይን አስፈርሙት። ወደት መቼ አጥቂ ነው እሱ። እና ደግሞ ዩናይትድ በዓለም ብሩኖን ሳይሸጠው ሁለተኛው ውዱ ክለብ ነው። ብሩኖን ሳይሸጠው የዓለም ሁለተኛው ውዱ ክለብ ዩናይትድ ነው። አርሰናል በ8ኛ ደረጃ ላይ ነው የሚገኘው። ይሄ 8-2 አልተዋለን። ግን በቃ አዶናይን አስፈርሙና 5-1 አዶናይ ሶሪ ለጨዋታ ነው። አይ ግን ጭዌው እንዳለ ሆኖ አዶናይን ፍቱት በቃ ማርያምን። እንዲህ ሰው ያፎ ለምታ እኮ ያጋጥማል። ገብቷችኋል አይደል? እንዳለ የኢትዮጵያ ስለ አዶናይ ስለ መሽነቱ ነው የሚያወራው። አንዳንዴ ይናረጋጋዋ ልጁ አሁን ቢደብሩት ማን ነው ለነገሩ የሚደብሩ አይነት ሰው አይመስልም። ግን ትንሽ እናረጋጋው። የግቢያችን ጥበቃ ይላል ኧረ መጣለ እንዲቻላል እንዴ አንተ አንደር ላይ ጎበዝ እንደሆንክ ታውቃለህ አይደል? ከትምህርት ቤታችን እኮ አንደኛ የምታስጠራን አንተ ነህ። መኪና ላይ በጣም ጎበዝ ነኝ። ባለፈው ቲክቶክ ላይ ታታለች። የትኛዋን? አሰልጣኟ እንደዚህ ከጎን ተቀምጦ እስኪ ፍሬን ጠቆም አድርጊ አላት። እሺ ያቻታለችው እንደዚህ በጣቷ። አሁን እኔ በቃ መኪና እየነዳው ነበር አቆም። ኧረ በእናትህ እንደዚህ በጣቷ ጨረሱ። አዎ በጣቷ እንዴ ፊት ለፊት ያለው መኪና ይታያል። እዚህ ጋር የቆመው ፊት ለፊት የቆመው አዎ ይታየኛል። እንዳትነካው መሪ ሰበር አድርገህ ውጣ። መሪ ሰበር አድርገህ ነገር ግን አያገለግልም። ምን እያደረክ ነው? እንዲያማር የተማሪ በምን ይማር? ምን ልገነጠለው ነው እንዴ? ሰበር አድርግ መሪ እኮ መሪ ሰበር እኮ ሰበር ስለኝ እኮ አገልግሎት እያጣሱ ነው። እንዴት እንዳንተ ማን እንዴ? ሰበር አድርገው ልገነጠለው ነው መሪ ሰበር እንዴት ነው? አላ ውረድ ተረኛ ሌላ ሰበር አድርግ ምንድነው የምታደርገው? ከተቋሚዋ ብዙ መገኘት ማለት ይሄን ነው። ገንዘብ የሌለው ወንድ ባናቱ ይተከል። አይ እኔ በዚህ ቪዲዮ መሳቅ የለብኝም። ያው ገንዘብ ከሌለው ወንድ መሀል ስለሆንኩኝ ዘፈኑ ለኔ ነው ማለት ነው። እና በጭንቅላቴ ልተከል
ለተከላችኋል ትበላለህ። ታዲያስ ምንድን ነው? ውሃ ነው አለቄ። ውሃ እስቲ አምጣው። ይሄ ውሃ ነው? ወይን እኮ ነው። ወይን ነው እና ተመስገን ጌታዬ፣ ለአንተ ምን ይሳናል? ድጋሚ ውሃውን ወደ ወይን ቀየርከው። እንዲህ አይነት ክሬቲቪቲ ወጣት ነው የሚያስፈልገንማ። ያበደ ነው። ሰዎች ኢሳያስ ይሉታል፣ እኔ ግን አዶናይ እለዋለሁ። ምክንያቱም ሁልጊዜ ይመታኛል። ያበደ ነው። ያለንበት ሁኔታ በዚሁ ከቀጠለ ይላል ማን። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል። እንግዲህ ጋይስ የዛሬ ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኔ ለዛሬ ቪዲዮን እዚህ ጋር አጠናቅቃለሁ። ቀጣይ ቪዲዮ እስክንገናኝ ፒስ